መልከት የቁርአንን ተአምር ይሄን ቪዲዮ አንተም ወንድም አንቺ ሜቴ ሼር ዱዌት ላይክ ብታረጉት ወላሂ በጣም አጅር ያለው ነገር ነው። ዛሬ ኤችቲ አንቀጽ ብቻ ነው ዓለምን ያነጋገረችው አላችሁ። ሱረቱል አርህማን አንቀጽ 4 ላይ ያለችው አሸምስ ወልቀመሩ ቢሁስባን መትለው ይሄም ወደ አማርኛ ሲተረጎም ፀሐይና ጨረቃ አላህ Subhanahu Wa Ta'ala ከመውጫው እስከ መግቢያው ድረስ በዲስታንስ ነው በመንገዳቸው ነው ያስቀመጣቸው። ከፍም አይሉም ዝቅም አይሉም በመንገዳቸው ነው የሚሄዱት ብሎ አላህ Subhanahu Wa Ta'ala በቁርአን ሱረቱል አርህማን አንቀጽ 4 ላይ አሸምስ ወልቀመሩ ቢሁስባን ብሎ አስቀምጦልን ነበር። ነገር ግን በዚህ የተገረሙት ሞደርን ሳይንቲስቶች እንዴት ቁርአን አሸምስ ወልቀመሩ ቢሁስባን ይለናል፣ እንዴት ካሉበት ቦታ ከፍም ዝቅም አይሉም ይለናል ብሎ ጥናት ገቡ። በዚህ አንቀጽ ብቻ አሜሪካ ውስጥ የሚገኘው ፔርሙዳ በተባለ ቦታ ፀሐይ በመውጫ አካባቢ ቦታ ለብዙ አመታት ጥናት ተደረገ። ወላሂ ነው የሚላችሁ ጥናቱን አዲስ ነው ያወጡት። ምን አሉ መስላችሁ እነዚህ ሳይንቲስቶች? ፀሐይ ካለችበት ቦታ ፈጣሪ ከመውጫዋ እስከ መግቢያዋ ድረስ ሲያወጣትም ሲያገባትም ካለችበት ቦታ ትንሽ ካለችበት ቦታ ዝቅ ብትል ትንሽ እንኳን ለአንድ ቀን ለአንድ ሴኮንድ 1 ሴንቲሜትር ዝቅ ብትል በመሬት ላይ ህይወት ያለው ነገር አይኖርም፣ ወዲያውኑ በጠፋ ነበር። በምን በሙቀት ወዲያውኑ በጠፋ ነበር አሉ። አሁንም አሉ እቺቲ ፀሐይ ካለችበት ቦታ ፈጣሪ ከደነገገላት ህግጋት አልፋ ወደ ላይ ከፍ ብትል በመሬት ላይ አንድ ህይወት ያለው ነገር አታገኝም። መሬት ወደ በረዶነት ተቀይራ የሰው ልጅ ህይወት ያለው ነገር ሁሉ በጠፋ ነበር ብሎ ጥናቱን አወጡት። የሀያሉ ፈጣሪ አላህ Subhanahu Wa Ta'ala ቃል ቁርአን የሆነው ከ1446 ዓመት በፊት ይሄን ነገር ገልጾ ተልፎ ነበር። አሁንም ቢሆን ሙስሊም ሳትሆን እንዳትሞት ወላሂ ለአዚም